ሰላም ውዴ ቻናላችን ቤተሰቦች ለየት ደመቅ ፈብረቅ ባለች ዩቲዩብ ቻናል ከች ብለናል። ከአራጋ ቁም ነገር ሐሳቦችን እናነሳለን፣ የሚያዝናኑ ቪዲዮዎችን እናያለን፣ እንዝናናለን፣ እንማማራለን፣ እንወቃቀሳለን። ወደ ዛሬው ቪዲዮአችን እንግባ። አሰልጣኝ ነው ሰውዬው ወይስ ባሏ ነው? በጣም አሳፋሪ ቪዲዮ ነው። ፖፕ አፕሊኬሽን የሚባለው ነገር ድንኳን ጥዬ ማልቀስ ነው የቀረኝ። ምንድን ነው የምትፈልጉት? አልፈልግም፣ ፖፕ አልፈልግም። የራሴ ሽንት ቤት አለኝ። አልጸዳድም፣ አላልም፣ አልሸንም። በቃ አልሸንም። እንዴ ምንድን ነው ሙጨት እንደዚህ ሙጭ እንዴ በቃ አልፈልግም። ለምንድን ነው ፖፖ ላይቭ ምናምን እንትን የሚሉት ነው? ፖፖ እንግዲህ እንደ ቲክታክ አዲስ ፕላትፎርም ነው የመጣው። ያው ብዙ ፕሮሞሽን ብዙ ዩቲዩበሮች ሪል ነው ግን ሞር ኦፍ ቴክ ላይ የሚሰሩ እየሰሩበት ይገኛሉ። ሞር ኦፍ ቪዲዮ ፕላትፎርም የተዘጋጀ የአፕሊኬሽን ፕላትፎርም የተዘጋጀው ለሴቶች ነው። ላይቭ ጊፍቶች ምናምን ልክ እንደ ቲክታክ አይነት ፊቸሮች ያሉት የተወሰኑ ፊቸሮች ምንድን ነው ፖይንቶችን ኮሌክት ታደርጋለህ ምናምን ነጥቦችን ትሰበስብበታለህ። በዚያ ፖይንት ተሰብስቦ የሆነ ሪቬኑ ይኖረዋል ማለት ነው። ጀስት ደግሞ ምንድን ነው አነሰካከስና ክርስቶስን ነው የሰራ ሰው ታውቃለህ፣ ገንዘብ ሜክ ያደረገ ሰው በዚህ እንትን ብሮ ማለት ያን ያህል ትልቅ ብር የሰራ ሰው ና እንዲህ ልል አልችልም፣ ግን የሆነ 100,000 ፖይንት የሆኑ አሮ ነው ብቻ ፎርጎት ስለ $10 ምናምን ውስዶ ያደረገ ምናምን ሰው አይቻልም። የምር ይሰራል፣ ነገርዩ ይሰራል። በጣም ተወራለት ትላልቅ እንትኖች ቲክታከሮች ምናምን ነገር ያወሩበታል ምናምን፣ ግን አንድ ሰው ሰርቻለሁ ምናምን ሰምቻለሁ። እኔ ማለት እንዲህ በቃ ለፍሬንዶች ምናምን አለሽ ነው ሾፋቸው የሆነ $10 ምናምን ይሰራሉ። አላውቅም ግን ብቻ ግን ምንድነው እንደ ሀገር ትልቅ ችግር የሚሆንብን ነገር ማለት ምንድነው ጠያቂ አይደለንም ስለ የሆኑ ሰዎች የሚሰጡንን ሀሳብ የሆነች ጥራዝ ነጠቅ የሆነች እውቀት እንይዝና በዛ እንነዳለን። ጀስት አሁን ፖፖን ክሪሳይስ ከማድረግ ምንድነው ምናምን ብሎ እኔ ፖፖ ላይ አላራም አልሸናም እኔ ሽንት ቤት አለኝ ጀስት ለፋኒ ነው ለቫይራል ምናምን እንደሆነ ይገባኛል። ግን ምንድነው መጀመሪያ እስኪ ምንድነው አፕሊኬሽኑ ምንድነው ይዞልን የመጣው ነገር የሚለውን ነገር ሪሰርች መስራት ይቻላል። እንዴስ ያለንበት ቴክኖሎጂ አድቫንስመንት ታይም ላይ ነው። መሰረች ምናምን ይቻላል አይደል? አይቶ ይጠቅመኛል ይጎዳኛል የሚለውን ነገር ፋይንድ አውት ካደረጉ በኋላ ዲሳይድ ማድረግ ይቻላል እንጂ እንደዚህ አይነት ነገሮች ለፈን ነው መሰለኝ እሷ ቫይራል ለመሆኑ ግን አንዳንድ ሰው ደግሞ መጠቀም እየቻለ ገብቷል። እዚህ ላይ ላይፍ ሊያስተካክልበት ይችላል። እንዴ ብዙ ቲክቶከሮች ቲክቶክ እንዲህ ነው ምናምን አይከፍልም ምንም አይልም ምንም አታመጣም ዝም ብለህ እዚህ ጋር ቪዲዮ ያተጣሩ ብለው ሚሊዮነር ሲሆኑ አይተናል። ጨባ የመሰሉ ልጆች ምናምን ማለት ሲያምርባቸው ነው አይተናል። እኛም እንግዲህ ያው ፊት ለመለወጥ ነው የመጣ ነው። ኤኒዌይ ጀስት የሆነ ሀሳብ ሲመጣላችሁ የሆነ ነገር ሼር ስትደረጉ ዘላችሁ ክሪሲስ ከማለት በፊት የሆነ ያን ነገር ኢግኖር አውት አድርጎ ከህይወታችሁ ከማስወጣት በፊት መመርመር የሚባለው ነገር ላይ ሁላችንም እንትን ብንል እንለወጣለን ብዬ ተስፋ አደርጋለሁ። ብራዝ የሳይ ኦኬ፣ ወደ ቪዲዮ እንግባ። ያልፍልኝ የፈለጋችሁ ያልፈልሻል 60,000 50,000 70,000 እንዴት ከመጀመሩ ነው እንደዚህ 50 እና 60,000 ኢትዮጵያ ሼር መደራረግ የጀመረው? ለምን 666 አልፈልግም። እንዴት ሁለት ሰዎች ስልኬን ይሰጣችሁ ከሳችኋለሁ። ካሁን በኋላ በቀን 7 ቴክስት በቀን 50 ቴክስት ይኸውልሽ እናቴ ቃልዬ የሆነ ሰዓት ላይ እንዴት ነው ይሄ ነገር በጣም ቫይራል የሆነ ኮንሰፕት ነበር ታውቃለህ። ኢሉሚናቲ 66 የምትጠቀም አሁንም ነው ጀስት ነው። ግን እኔ ግን አንድ ነገር እዚህ ጋር ልንገራችሁ ኢሞሽናችሁ የምሬን ነው ስለ ምን አንድ ሀሳብ አለ። ምን አለ መሰለህ ብዙ ጊዜ ማስታወቂያ ምናምን ሲሰራ ማለት ጀስት ሪፒት ይደረጋል በቲቪ በሬዲዮ ምናምን ይለቀቃል። አንተም 66 ግለሰዶም ሆሞሴክሹዋል ምናምን ስትል ኦልሬዲ ሪፒት እየደጋገምከው ነው። የምደጋገመው ነገር ደግሞ ምንድን ነው የሰው አእምሮ ውስጥ ይቀራል። ገብቶሃል? ጀስት አዌርነስ ለመስጠት ከሆነ ክሊር የሆነ አይደንቲፊኬሽን መስጠት፣ በደንብ መተንተን አለ ክሪቲካል በሆነ መንገድ ሀሳብ መስጠት። ከዛ ውጭ ደጋግሞ የሆነ ነገር ሲሰራ የሆነ ሰውም ለሆነ ሳይነኮ ለምዶበት እንዲህ ምናምን ነገር ያውሬው ቀንድ ባፎሜት ምናምን ብሮ ስንት ሰዎች ተባሉ። እኔ ራሴ ወደ ሳይ ብሬኖሽ ሆኜ ነበር ብሮ። የሆነ ግን እኔ አላምንበትም። ኢትዮጵያ ስድስት አለበት ማለት ማን እኔ አንድ ነገር የተወሰነ ሪሰርች ሰርች ነበር ነገር ይየው ነው ማለት ነው። ኢሉሚናቲ ምናምን እንመዘግባለን
ይሄን ያህል ብር ይገባል እኮ የሆነ እንትን ነው ስራ አጥቶ ይናስሮ ደቀ ምናምን ነገር ነው። እኔ ፍሬንድ ስሙን አልነገርም ግን ፍሬንድ ነበረኝ እግዚአብሔርን ነው ማለት እሺ ሎጎ ምናምን አሰራ ከዛ ፎርም አዘጋጁ ልክ የሆነ ቦታ ላይ ስትመዘገብ ምናምን ታዘጋጁ ፎርም አለ ይሄ ምንድነው ፒራሚድ ዋን ምናምን አረግን ዋን አይ ምናምን የአይኗን ምልክት ምናምን አረገን ከዛም በኋላ እንመዘግባለን ምንድነው ይሄን ያህል ብር ይሰጣችኋል ሰብስክሪፕሽን ግን መግቢያ ግን ይሄን ያህል ብር ትከፍላላችሁ ምናምን ማን ልጁ እኮ ከኔ ጋር ብሎ የሚያስቀድሰው የምናባ ኢሉሚናቲ ምናምን ማለት ኢሉሚናቲ አለ ብሮ ግን ኢሉሚናቲ በጣም ማለት ከፈለጉ ነው ማለት ሪሰርቹን መስራት ፈልገ ከ19 ፕሌት ምናምን ጀምሮ ብቻ የሆነ ፋሚሊ ምናምን አሉ በጣም ጃያንቱ ዓለም ላይ ያለውን ኮንትሮል አድርገው ፋይናንሱን ፖለቲክሱን ሶሻሉ ምናምን ዓለምን ቅርጽ እንደዚህ ኒው ኦርደር ምናምን የሚባል ኮንሰፕት አለ ሲጀምር ቢጠቀሙ ቢፈልጉ ራሱ ማለት ጀስት ኢሉሚናቲ ስንል ስለ ኢንላይትመንት ነው ስለ ብርሃን መብራት መገለጥ ነው ፌም የሆኑ ሰዎች ነው ጌታን ፌም የሆኑ ሰዎች ነው በቃ የሆነ ነገር ሊያመጡ የሚችሉ ታዋቂ የሆኑ ሰዎች የሆነ ሰውን ኢንፍሉዌንስ አድርጎ ብዙ ሰው ሊያመጣላቸው የሚችል ሰው ጋር ነው እንጂ የሚለባለው ዝም ብሎ ተራሱ ጋር አይሄዱም ነገር ሶሺ ሮፍናንን እንደዛ ብለህ ታስባለህ እዚሁ ጋር ሮፍ ማለት ጌታን እኔ በጣም ወርጆ ማለት እኔ ስለ ሰው ማለት የራሱ ማንነት አለው ማለት የራሱ ማንነት አለው ስለ የሆነ የሚከተለው አላውቅም ሙሉ ሰው እንደዛ አይተው ይሄ ሰው ምርጥ ሰው ነው ምናምን ልትል አትችልም ግን ሮፊኔ በሚሰራው ስራ ማለት በኤሌክትሮኒክስ ሚውዚክ ኢትዮጵያ ውስጥ ሪቮሉሽን የፈጠረ ሰው አይደል እንዴ ዩኒቨርሳል ኢትዮጵያ ውስጥ እኮ እሱን እኮ ነው የሚፈልገው ኢሉሚናቲ የምትለው እኮ እንደዚህ እውቅናን እኮ ነው የሚፈልገው እኮ እውቅና ግን እኔ ደግሞ ሮፊ እሺ አንድ ነገር ልንገርህ ባይብል ላይ ያለ ነገር ሰው ምንድነው በአፉ ተናግሮ በልቡ አምኖ ይጸድቃል የሚል ነገር አለ እስቲ የሮፊ ላይ ሪሶች ያቸው ማለት እግዚአብሔርን ክሪቲሳይዝ የሚያደርጉ እግዚአብሔር የሚቃወሙ እንትኖች ናቸው ዘፈኖች ናቸው ግጥሞቹ ናቸው እግዚአብሔር የሚወድስ ማለት እግዚአብሔር የሚወድስ ቀጥታ እግዚአብሔር ጋር የሚገናኝ ነገር አለም ግን ይሁን ወደ መጥፎ ነገር እንድትሄድ ምናምን ሳይሆን ጀስት ራስ እንድታበረታ እንድታስተው ኮንሺየስ እንድትሆን ምናምን አፕሪሺየት የሚያደርጉ ላይሪሾች ነው የሚጠቀሙ ሰው እኔ ነው አይደለም እሱን ጀስት ላደርግ አልችልም ፐርሰናሊ ግን ይመቸኛል እንደወጣት እኔም ይመቸኛል ሮፊ ተመቸናል ይሄን ቪዲዮ ካየው ተመቸናል ነው ወለ ብቻ ብሮ እና እዚህ ጋር ግን አንድ ሐሳብ መስጠት የምፈልገው ነገር ማለት ጀስት ሰይጣን ማለት የምሪድ ነው ብለህ ማለት አንሰካከስና ሁላችንም እኔ አላውቅም ማለት ይዘናል በዘፈኑ በዝሙቱ በምን ማለት ሰይጣን አንተን የራሱ ለማድረግ የሆነ 500-600 ሺህ ብር ሰጥቶ ሳይሆን ጀስት በምትሰማው ሙዚቃ እኮ ይዟል ማለት የትኛው ስፒሪቹዋሊቲ ሌቭል ላይ ሆነ ነው 6 ሶ ነው ብቻ ኤክስትራ ታይም ላይ ብዙ ለፈለፈና ወደ ቪዲዮ እንግባ ኧረ አባቶቻችሁን ታዘዙ በህይወት እያለ አባት ያለክ ሰው በህይወት እያለሽ እናትሽ አለች እናትሽን እያስቆጣሽ ቤተክርስቲያን አትምጪ አባትህን እያሳዘንክ እድሜ ያጥራል እድልህ ይሰነካከላል እድላችሁ እንዲቀና ከፈለጋችሁ ዘመናችሁ እንዲረዝም ከፈለጋችሁ የእናታችሁን ጉልበት በህይወት እያለች ሳሙ የተመረቀ ልጅ እንጀራ ይወጣለታል የአባቱን እርቃን አይቶ እንደተረገመው እንደ ኖህ ልጆች እንዳትሆኑ የአባቱን ውድቀት ፈለገ ልጅ እንዴት ያለ አጋንንት ቢሰፍርብን ነው ዛሬ እንደዚህ ክፉዎች ይሆን ነው በማህበራዊ ሚዲያ እኛ ወጣት መነኮሳትን ሳይሆን ፎቶአችንን እየለጠፉ ብዙ ነገር የሚናገሩን አሉ አሁን በቅርብ ጊዜ ራሱ ወጣትነታችን ለክርስቶስ መስጠታችን ነውር ነው እንዴ ንገሩኝ እንግዲህ ይላችሁ ነውር ነው እኛ ራሳችን ድንቅ የሆነ ትምህርት ነው እያስተማሩ ነው የሚገኙት ያው እንደዚህ በዚህ ዩቲዩብ ቻናላችን ላይም ደግሞ ጀስት እናንተን እንዲያዝናኑ የሚችሉ ሀሳቦችን እንደምናጋራው እናንተን የሚያስተምሩ ለእናንተ ህይወት ትንሽ እንኳን ጠብታ የሆነች ነገር ሊሰጥ የሚችሉ ሀሳቦችንም እናነሳለን ሞሮፍ ቁም ነገር ላይ እኔ ሁሌም አደላለሁ እኒ ድንቅ አባት እንግዲህ እናት አባትን ስለማክበር ያነሳሉ አይደለም ኢትዮጵያዊነት ስንል ደግሞ ምንድነው አክባሪነት ትህትና መገለጫችን ነው ተብሎ ይታሰባል አሁን ላይ ግን ያለንበት ሁኔታ እንዴት ነው ማለት ከዚህ በፊት አይተው ከሆነ አንድ ቪዲዮ ተሰራጭቶ ነበር ተማሪዎች በትምህርት ቤት ውስጥ ማይሆን ትዝ ይልሃል እሱ ቪዲዮ የሆነ ሴክሹዋል ኢንትራክሽን ምናምን ነገር ሲፈጽሙ ምናምን ሰው በጣም እየተንጫጫ ነበር እንዴት ምናምን እንደዚህ ይደረጋል ምናምን ለምን ይሄ ነገር ሆነ ምናምን በጣም ባለጌዎች ናቸው ምናምን ማን ጌታን ያን ቪዲዮ የሚያው ሰውዬ ራሱ ባለጌ ነው ማለት በቃ ለምን ብለኝ እነዛ ልጆች ከየት ነው የወጡት ከኛ ማህበረሰብ ውስጥ ነው የወጡት አይደለም ጀስት ከማህበረሰብ ውስጥ ነው የወጡት ስለዚህ ፈርስት እኔ ምን ላይ ነኝ ያለሁት እኛ ምን ላይ ያለው ለሆነ ለመወቀስ የሆነ ሰው ለመፍረድ ምናምን ሁላችንም ልጆቻችን መቀሰር ይቀናል ግን እኛ ያለንበትን ነገር መፈተሽ አለብን ምኑ ጋር ምን እየሰራው ነው የሚለውን ነገር ማየት አለብን ማለት ነው
ልጆች የሰሩት ነገር መልካም ነው እያልኩ አይደለም። እጅጉን የሚያሳዝን እንደ ባህልም እንደ ሞራልም እንደ ኤቲክስም የዘቀጠ ነገር ነው ያከናወኑት። ግን ነገሮችን ልንለውጥ ልናሻሽል የምንችለው የሆነ ክሪቲሳይዝ በማድረግ ሳይሆን ምን በማለት ነው፣ ችግሩ በማየት ለችግሩ መፍትሄ በመስጠት ራስን በመርመር ነው። እና እኔም አባት ቤተሰቦቻችን እንድናከብር ለቤተሰቦቻችን እንድንገዛ መልካም ትምህርትን አስተላልፏል። በዛውም ደግሞ አንድ ነገር ጠቃቅሶ አልፏል። ብዙዎች እንግዲህ እየተነሱ አንዱን ሃይማኖት አንዱን ሃይማኖት እየቋቀሱ ይገኛሉ። ፒውርሊ የሚያስተምሩ ሰዎች አሉ ማለት ስታስቡ እንዴት ነው እንግዲህ ብዙዎቻችን ከሃይማኖት ላይ እየላለን መንፈሳዊነትን እየገፋን በጣም ሰው ያለው ቲክቶክ ላይ ነው። ያንን ሰው ለማስተማር ያንን ማህበረሰብ ዛጋ ያለውን ኦዲየንስ ለማንቃት የሚጥሩ ሰዎች አሉ። ብዙዎቹ ግን የሚሰሩት ምን ለቢዝነስ ነው እዚህ ጋር ማለት አጨብስ ምናምን አጠጣ እንዲህ ነው ምናምን ብሎ ማለት ላይ በቃ ስንሰራ የሆነ ነገር መጀመሪያኛ ያን ነገር ነው ከዛ በኋላ ነገሮች ይስተካከላሉ ማለት ነው። እስቲ ምን ትላለህ እዚህ ቪዲዮ ላይ? ያው ያስተማረው ነገር ልክ ነው እንጂ ሃይማኖት ላይ ብዙም ይገባል። አይ ማለት ደብላቆ ኮንቴንት ማለት ነው። እዚህ ጋር አስበዋል። ያው ኮንቴንት አይተህ ምናምን ወደዚህ ስትቀረብ ሪላሽ ምንድን ነው ግን እግዚአብሔር የምሬ ነው። ለምን ራቁትሽን አትይዥም? አንደኛሽን ለምን አይለይልሽም? አሁን ይህ ቪዲዮ ማለት ምን አሁን አንተ ደብሩ ነው ነው ደብሮኝ ምናምን መልክ ለመስራት እኔ ንጹህ ነኝ ምናምን ቅዱስ ነኝ ማለት እኮ አይደለም። ግን ማነው በቃ አላ ማለት እንዴት ነው? እኔ እንጃ። እኔ በኢትዮጵያዊነቴ እኮራለሁ። ሶ ፕሮሞስ ብሮ ኢትዮጵያዊነቴ ያኮራኛል። ኢትዮጵያዊ ባህል አለ ምናምን በቃ እስኪ ዩኒት ሴት ማለት ግን ምን ብላ ዳጠለዋን አድርጋ ያምር ብሎባት ስመጣ እንዲህ ነው አስበህ ያኔ የተገለጠ የሱቅ ዕቃ እኮ ነው ይሄ። ቲማቲም የተሰጣ ቲማቲም ታውቃለህ? እንዲህ ፀሐይ የሚያደርገው ምናምን ጀስት ያን ብሮ ምንም እንትን የለውም። አይ ነው በቃ ይሄ እንትን ነው ቫይራል ለመሆኑ ብሮ በቃ እይታን ለማግኘት ምናምን የሚጠቀማችሁ እና ሲስ ምናምን ምን ቆንጆ አይደለሽ? ቆንጆ ነሽ፣ ደስ ትያለሽ። ኢትዮጵያዊነትሽ ላይ ግን ምናምን አስቢበት። እኔ በዚሁ ከቀጠልሽ ደግሞ ግን የሚገርም ቪው አየር ማለት ሚሊዮን ምናምን የገባ ይመስለኛል። ያላቀም እና ህዝብ እኮ እንደዚህ አይነት ነገር ባይዜ ግን እንደዚህ አይነት ኮንተንት በጣም ይታያል። የሚተቹትም እነዚሁ ናቸው። ካየ በኋላ ምናምን ነገር አይቷል። ቤቱ ገብቶ በቃ ልንገር ክሪሲስ ለማድረግ ልክ አይደለህም ምናምን ለማለት ሁሉም ቀርቧል። ግን በጓሮ ተደብቆ ሻክተምቱ ምናምን እዚህ መኝታ ቤቱን አንገቱ ብርዱስ የሚሆ ሌላ ታሪክ ነው ይወጣና እንጂ ምናምን ይላል። ባይዜ ሙን ሚላት ነገር አለች። ጀስት እናንተ እያደረጋችሁት ማትፈሩት እኔ ሳወሮ ለምን ልፍረው ምናምን ነገር የምትላት ቃል አለች። ሙን ታውቀዋለህ? ቲክታክ ሙን የሆነ እኔ ባይዘው የሆነ ኮንሰፕት አለ። ፈርስት አቴንሽን የሆነ ኤአይ የሚባል ነገር አለ። አቴንሽን ፈርስት አቴንሽን ማግኘት ገብቷል። ከዛ አቴንሽን ካገኘ በኋላ ወደ ምን ትሄዳለህ አንተ? ምንድነው ፍላጎት ይኖራል፣ ኮንሲስተንሲ ይኖራል ማለት ነው። በአንድም በሌላ በኩል የሆነ ነገር ሲታየልህ ምናምን የመስራት ሞራል ይመጣል። ከዛ በኋላ ደግሞ ወደ ድርጊት ወደ አክሽን ትገባለህ ማለት ነው። እና አንዳንዴ አልፈርድም እኔ እግዚአብሔርን አልፈርድም፣ ሙሌ ምን አልፈርድም ማለት ጅስት በቃ ሰው ምንድን ነው የሚወደው? እሺ የሆነ በጣም ምንጠላ ከሆነ የሚሰደብ ነገር አንቺ እንትን አረግሽ ምናምን እንል ከሆነ ለምንድን ነው እዛ ጋር 1000-2000 ሰው ላይቭ ላይ የሚገኝ? እሱን እኮ ነው የምልሽ። ሁላችንም ምንድን አስመሳዮች እዚህ ጋር ያስመሰለብን ነው፣ እየረበሸን ነው። አዲስ ስቱዲዮ እየተረበሸን ነው። ምንድን ነው የሚገባው? ነጠላ ገመጣች ኑኑ አይ ቅድም በለሃት ነበር። አይ ነው እኔ ማን ማችሁኛል ብሮ አስበኝ ከፍታኝ። አንተ ግን ባይዜ ሴቶች እያፈሉ ነው እግዚአብሔርን ስለ ማፍላስ እንደዚህ አይነት ኮንተንት እየታየ ስለሆነ ተገላልጦ መጣት በቃ እየተለመደ ነው። የገንዘብ ምንጫቸው ነው። አንተ የሆነ ሰው የሙሙ
ቫይራል ሆና ነበር እሷ ኮንተንት ምናምን ትዝቃለ ማለት ነው ጀስት ማለት ላይክ ሪሰርች እስካልሰራው ድረስ ሪሰርች ያልሰራሁበትን ነገር እርግጠኛ ያልሆንኩበትን ነገር እንዲህ ነው እንዲያ ነው ብዬ ኢምፕሩቭ ማድረግ አልፈልግም። ግን እሺ ባይዚ አሁን እነዚህ ቆይ አስጨርሰኝና የሆነ ጊፍት ምናምን ላይ የሚገጫቸው ምናምን በቃ ራቁት ቪዲዮአቸው ምናምን ሼር አድርጉላቸው በኢንቦክስ ምናምን እነሱ ይሁኑ ችግር ነው አይደለም ይባላል ብሮ። ግን እኔ አሁን እቺ እኔ እኮ ብያለሁ ቅድም ሙሁንንም ማነው ያ ደግሞ የሆነ ለማን ነው ቤላ ፕሪንሰስ አናርጋቸው ማለት ትክክል አይደሉም። ግን እስቲ ኦዲየንስ ሪቴንሽን ማለት አንመልከት እስቲ ቪው አይኖረው ማለት ያ ነገር ሱዩ ይቀጥላል አይቀጥልም። እና እዚህ 1 ሚሊዮን ካይተስ እነሱ ይሁን አለፋችሁ ዲፕ ኢንሳይድ ሁላችንም ባለጌዎች ሁላችንም እዛ ጋር ዳይሬክተራችን ማለት አለቃችን ቦሳችን ባለጌዎች ነው። እሺ አንድ ነገር ልንገርህ እነዚህ አሁን ቪው የተከተሉ ነው እንበል እና ትላልቅ ደረጃ ላይ እነ ሰላም ተስፋዬ ምናምን ለምንድን ነው በፓንት በጡት ማሳጅያ ምናምን ነገር የሚሰሩት? እነዚህ ቪው ፈልገው እነሱ ለምንድን ነው እንደዚህ ነው ቪዲዮ የሚሰሩት? ብሮ ምን አለ መሰለህ አታስብ በቃ ማሰብ ሳይሆን እኔ ማለት እኔ ሰላም ተስፋዬ ምናምን እንትና ብዬ ነው ፐርሰናል ክሪቲሳይዝ ማድረግ አልፈልግም። ግን ጀስት በቃ ወንዱም ይወዳል ማለት በቃ ምንድነው ወንድ ልጅ በጌታ ሁሉ ይሸነፋል ምናምን የሚባል ነገር አለ ጀስት እሺ አሁን አንተ ለምን ይመስልሃል ታዲያ ብዙ ጊዜ ማስታወቂያዎች ላይ ምናምን ትላልቅ ካምፓኒ ማስታወቂያዎች ላይ ሴቶች እንዲሰሩ ቢደረገው የሆነ ተራቆት ሴት እንድትቀርብ ምናምን ቢደረገው ምንድነው በቃ አቴንሽን እንዲገርም ነው በቃ አቴንሽን ትኩረት ለመውሰድ ነው በቃ የወንድ ልጅ ደካማ ጎን ያ ነገር እንደሆነ ምናምን ስለሚታሰብ ማለት ኮንሰፕቹዋሊ ግን ነው ብለንም ስላመንን ነው እንጂ የተገላለጠች ሴት ደካማችን ሆና አይመስለኝም ማለት የሆነ ስፒሪቹዋሊቲ ሌቭል ያሉ ሰዎች ጸዲ ስፒሪቹዋሊቲ ሌቭል ያሉ ሰዎች እንደዚህ ነገር ይጨንቃቸዋል ብዬ አላስብም። ጀስት ግን ያው መጽሐፉ ምን ይላል? እንዴት ምን ይላል ማለት ነው? አረ ዳይሬክተራችን ቆይ እንደዚህ አይነት ኮንቴንት ኢትዮጵያ ውስጥ አለ አረብሽ እንደሱ መጽሐፉ ባይዚ ከወጣን በኋላ ይሄን ቪዲዮ ነው የምናየው። ባጭሩ ማለት መጽሐፉ ምን ብዙ ተባዙ ምድርን ሙሉ ይላል። ከዛ ግን አይ ኢንጀነራል ስናወራ ምን እንደሆነ ታውቃለህ? የኢትዮጵያ ብልግና ማለት ይወዳል እንጂ ብልግና በጣም ይወዳል። እኮ ግን አሁን ምን መሰለህ እኔ የተረዳሁት ነገር ቪዲዮን አይቶ ከጨረሰ በኋላ ምናምን ነገር በቃ ሼር አድርጎ ኮሜንት የሚፈልገውን ካረገ በኋላ ከደሙ ውስጥ ነው ኬስ ማለት አይደለም። መጀመሪያ ላይ ያለ ከዛ ፌቨራይት ውስጥ ይከታል። ከዛ ለ10 ጀለሶቹ ሼር ያደርጋል። ከዛ ኮሜንት ውስጥ ገብቶ ይሳደባል። ለዛ ነው ቪዲዮ ቫይራል ነው። ሁላችንም ባለጌዎች ነን እያልክ ዲፕ ኢንሳይድ ያ እሺ ፋሚሊ ወደ ቀጣይ ቪዲዮ እኔ ብዙ መናገር አልፈልግም። እኔ ከምናገረው ነገር በላይ እኔ ያዘጋጀሁት አንድ ስጦታ አለና እሱ ብዙ ነገር ይናገራል ብዬ አስባለሁ እና እሱን እንድሰጥ ይፈቀድልኝ። እና ደግሞ ምንድነው ነገ እኔ ጋር ችግር ነበረ ከባሏ ጋር ይሄ ባሏን እኔ የሆነ አርሞ ብቻ ትንሽ ወደ 14 ዓመት የሆነ ከሰሰር ባላ ግን ብቻ ፍቺ ላይ ነበሩ። አረው ከ14 ዓመት አሚን ባልሳሳት ማለት ነው 14 ዓመት ብቻ ፍቺ ላይ ነበሩ ምናምን እና ግን የሆነ የሚያስቀና አይነት ቤተሰብ ተፋቶም እንኳን እንደተፋታ አይነት አይደለም ካራክተራቸው እና ጀስት የሆነ ሰዓት ላይ ፓስተር ቸሪም ሴፍሪም ቀርቦ ችግሩን ለመፍታት ነው ለሞከር ጥሩ ነበር ምናምን ግን ነገሮች ማለት የሚስተካከሉ ነው አይመስሉም ነበር። በቅርቡ ለፋሲካ ደግሞ ደስ የሚል ነገር እናስተምሩናል ማለት ለብዙ ባለትዳሮች ምሳሌ የሚሆን ነገር ነው። ያው ፍቺ እየጨመረ ነው። እኔ አላምንበትም። ነው ፍቺ እየጨመረ ነው መጨመር ምናምን አይደለም። እሺ እንዴ ከ14 ዓመት በኋላ ከየት ነው የሚመጣው? እሱ እንዴ ነው ከየት ነው የሚመጣው ይለኛል። እሱ በጣም ብዙ ኮዝ አለ የተለያዩበት ልክ በቃ እሱን እንዲህ ነው ማለት እንትን አይደንቲፋይ ማድረግ አልችልም። ብዙ ነገር አለ አትችልም። ግን 14 ዓመት ሙሉ የት ነበረ? ጥያቄ ደግሞ ይሄ ይቆረጣል፣ ችግር የለውም። 14 ዓመት ነበረ በቃ የሆነ ላይፍ ውስጥ ነበረ። እሷም ልጆቿን እያሳደገች ነበረ፣ ግን ይዋደዱ ነበረ። ጀስት ተመለሱ። ለልጆቹ በጣም ያዝኑ ይጨነቁ ነበር። መቼም ባዛው እዚህ ጋር አንድ ኮንሰፕት ላንሳ። ብዙ ሰዎች በጣም የማይሆኑ በሱስ ህይወት ውስጥ በሌብነትም በቀየረ ኢሞራል በሆነ ነገር ውስጥ የሚገኙ ልጆች
ብዙ ጊዜ በፍቺ ህይወት ውስጥ በፍቺ በቤተሰብ ውስጥ የተፈጠሩ ልጆች ብሎ ታውቃለህ? በጣም ፍቺ በጣም ዴንጀረስ ነገር በጣም ማለት የባለትዳሮቹ የባልና የሚስቱንም ህይወት ያጨልማል። የልጆችን ሞሮፍ ደግሞ ልጆች የአባት ፍቅር ዳዲ ሹ ማሚ ሹ የሚባል ሳይኮሎጂካል ኮንሰፕት አለ ለዲስኦርደሮች ሆነ ብሮ ፍቺ በጣም የበረታ ነው። አዛ ኔክስት ቪዲዮ ላይ ብዙ ነገር እንሰራለን። ስለ ሪሌሽን ስለ ፍቺ ብዙ ነገር እንሰራለን። ግን የነገኒ ደስ ብሎኛል ማለት ዜሮ እንኳን ደስ ብሎኛል። ልጄ ውጭ ሀገር ሄዳ ነው ትምህርቷን መከታተል የምትፈልገው። አገሯን የምታስጠራ ምሁር እንድትሆንልኝ እፈልጋለሁ። የት ሀገር ልኬ እንደምስተምራት ግራ ገብት ብሎኛል። አውሮፓ፣ ካናዳ ወይስ አሜሪካ? ዩኒቨርሲቲውንስ እንዴት ነው ላገኝላት የምችለው? ተሳክማ ብትሄድና ከአውሮፕላን እንደወረደች ግራ ግብት ቢላትስ? ማሚ ውይ ይቅርብኝ፣ ምን አስጨነቀኝ ማሚ ቢቀርሽ ለምን ይቀራል? ማና ይሄን ቪዲዮ ሲሆን ማለት ሰውን ለማሳመን ፕሬሽር ለማድረግ ምን አይነት ኮንተንት እንደሚጠቀሙ ሁለቱም ፖፑላር አርቲስቶች ናቸው በጣም አይደለ። ዳናይትም እንግዲህ በቅርቡ በሃሽታግ ታይም በቃና ቲቪ ላይ የምናውቃት ነው። ሙሉ አለምንም ደግሞ በተለያዩ በድራማ ፊልሞች እንዲሁም ደግሞ በማስታወቅ ስራዎች በሰፊው የምናውቃት ሴት ነች። በቃ ጀስት ሰውን እንደዚህ አይነት ነገር ስታሳየው ያምናል ማለት። እኔ ግን ይሄ ጉዳይ ላይ ልንገርህ፣ እነሱም ተጭበርበረው ነው ይመስላል። እነ ሙሉ አለም እነ ዳናይት ተጭበርበረው ነው እንጂ ዝም ብሎ ለተራ ድርጅት ሄደው ማስታወቂያ ሊሰሩ ነው። ያ ቢዝነስ ነው። እኔ እሱ እንትን አይደለም ማለት እነዚህ 800 ወይም 700 ሰው አጭበርባሪ የተባሉ ሰዎች ሁለት አርቲስቶች ማጭበርበር ይከብዳቸዋል ብዬ አላስብም። ጀስት በቃ እኛ እንደዛ ኮንሰልታንሲ ስራ እንሰራለን። ወደ ውጭ ሮማኒያ ምናምን ፖላንድ ዩክሬን የሆነ ብቻ ሀገር እንልካለን። እናንተ ደግሞ የማስታወቂያ ስሩልን የሆነ ጸዴ መለገጫቸዋል ምናምን ይሰሩታል። ግን አይደለም በእነሱ ሌቭል ሳይሆን በቲክታከር ደረጃ ራሱ እኔ ማቆጥ የቲክታከር አለ አንድ ማስታወቂያ ሄዱ መስራት ሲፈልግ ስለዛ ማስታወቂያ ስለሚሰራበት ድርጅት ሳያጣራ ቼክ ሳያደርግ ምንም አይነት ነገር አይሰራም። ለእንደዚህ ቲክቶከር ብቻ ሲሆን ኢንፍሉዌንሰሮች ይመቻችሁ ማለት በቃ ኦልሬዲ ትልቅ ብራንዲንግ ከገነባ ኢንፍሉዌንሰር ነው። ዳናዊትም ዘንድ ደግሞ ሙሉ አለምን ትልቅ ብራንዲንግ ገምተዋል። ብዙ ሰው ነው የሚከተላቸው፣ ብዙ ሰው ነው ኢንፍሉዌንስ የሚያደርጋቸው። እነሱ ማኒፌስት የሚያደርጉት ነገር የሚሰጡት የሚያሳዩት ነገር ሰው ጋር ይታመናል። ለምሳሌ ዳናዊት የምትሰራው ቁጥርጥር የሆነ የምታሳየው ሄር ስታይል ሁሉም ሴት ይለቀቅበት ነበር። ገብቷል። በቃ ኦልሬዲ ሃይከን ሆነሃል ህዝብ። ስለዚህ የምትሰራውን ነገር መመርመር ማየት አለብህ። ግን ያው ቢዝነስ ነው። የሆነ ሰዓት ላይ ብር ደህና ጨለማ ሲገፈተርል እንትን ትላለህ። ግን ከዚህ በኋላ እንግዲህ ፕሮሞሽን የምትሰሩ አርቲስቶቻችን ለምትሰሩላችሁ ካምፓኒዎች መጀመሪያ ማጥናት፣ ምንድነው የካምፓኒ የሚሰራው የምር ሪል ነው ወይ? ትልቅ ዲል ስላቀረበልህ የሆነ ሚሊዮን 1 ሚሊዮን 500 ሺህ ይሰጣሉ ስላለ ለመስራት ያለው ህዝብ ነገር ምትኖረው ከህዝብ ጋር ነው። ያ ብር ያልቃል ሆነ ሚሳ ይጠፋል ሆነ ሚስ ግን ለህዝብ መቆም አለብን። የምትሰራለትን ካምፓኒ ባክግራውንዱን ማጥናት የሁላችሁም ኃላፊነት ነው ማለት ነው። ሲቀጥል እዚህ ጋር ብዙ ሰዎች እያለቀሱበት የሚገኝበት ርዕሰ ጉዳይ ነው። እሱም ነው በጣም የሚያስጠላ። ከዚህ በፊት እኛም በምንሰራባቸው በዩቲዩብ በራዲዮ በተለያዩ ፕላትፎርሞች ላይ ኢሹ አንስተንበት ብዙ ተወያይተንበት ብዙ ተናግረንበታል። የሚገርም ደግሞ ጓደኛ በጣም ክሎዝ ቢሆኑ ወደ 400 ሺህ የተጨበረበረው በእነዚህ ሰዎች ማለት ነው። ሮማንያ ልካለን ይህ እንደዚህ ያስፈልጋል ኮቴ ሰርቪስ ቻርጅ ምናምን እያሉ የምን ያህል ሰው ቤት እንዳራቆቱ ምን ያህል ትዳር እንዳፈረሱ ምን ያህል አባትና ልጅን ቤተሰብን እንዳቆራረጡ ማለት ነው። ብዙዎቹ ደግሞ የሚገርም ድሃ ናቸው። ቀልም ያሉ ነጭ ጌታ ነው ማለት በሬያቸውን ሽጠው ግን አሁን አንተ 400 ምናምን ሺህ ብር ቢኖር እንደዛ ታደርጋለህ? ጀስት ትልቅ ምን 400 ሺህ ባይዘው ብዙ ሆኖ አይደለም ግን ጀስት የሆነ ቢዝነስ ትጀምርበታል። ኢትዮጵያ ውስጥ ግን ምን መሰለህ ቀመሩ ደግሞ ማለት ቀጥታ ሄዶ 400 ሺህ 500 ሺህ አምጣል ነው የሆነ ፕሮሰስ ያስጀምሯል። ገብቷል። የሆነ ፕሮሰስ በ10 ሺህ ምናምን ትጀምራለህ። ለምሳሌ ኤክስፒታንስ ሌተር ፌክ አክሴፕታንስ ሌተር ያሳየዋል። እዚህ ጋር ደርሰሃል ጀስት ወደ ኢንተርቪው ወደ ኤምባሲ ሊገባ ስለሆነ 100 ሺህ ጨመር አድርግ የሆነ ነገር ዶላር ጨመረ ምናምን አንተ የሆነ ነገር ደግሞ ለምሳሌ 100 ሺህ ሰጥተህ 100 ሺህ እንዳይበላብህ ስትባል እንዳይበላብኝ ብለህ ስለምታስብ 80 ሺህ ብር መጨመር አይከብድም። እንትን አይልህ ማለት በቃ ብዙም ኬር አይሰጥህም። ጨምራለሁ ምናምን ቀማምረው እንጂ ቀጥታ 400 ሺህ ምናምን ቢሉማ ሰውየው ሲጀምር አይደል 400 ሺህ ሩማን አይደል 80 ይለዋል 90 ይለዋል ዱቤ ይለዋል የሆነ ቀማምረው ያለ ነገር ሁሉ ትያራለህ ሳታውቅ ይችላል ማለት ነው። ብዙ ተስፋ ቆርጦ በቃ ሱስ ላይ ምናምን ታገኘው ብዙ ሰው አለ ማለት ነው የተጭበረበረና በዚህ አጋጣሚ ግን የብዙ ሰው ህይወት
የሚደብር ነገር ደግሞ ሌላ የሚደብረው ነገር ማለት ነው የሆነ ዲል ስታረጉ ስትዋዋሉ ኮንሰልታንሲም ጋር የሚሄዱ አሮ ነው የትኛው በቃ ሰርቪስ የሚሰጥ ኢንስቲትዩሽን ጋር ወይ ካምፓኒ ጋር ስትሄዱ የምትፈርሙበትን የምትዋዋሉበትን መጀመሪያ በደንብ ማጥናት አለባቸው። የሚገርም እዚህ ኮንሰልታንሲ እንኳን ሲያስፈርሟቸው ኮንሰልት ማድረግ የማማከር እንጂ ውጪ እንልካለን የሚል አይነት አይዲያ አላስፈርሟቸውም። ስለዚህ አሮ ነው ፍርድ ቤት ላይ ኬዙ ሲቀርብ ምን እንደሚሆን አላውቅም፣ ግን ኮንሰልት ነው የምናደርገው ጀስት እኛ ለኮንሰልት ነው የተቀበልናችሁ ብሩን ሊሏቸው ይችላል። ፍርድ ቤት ግን ሌላ አይነት ቻውስ ሊፈጠር ይችላል እና ስንፈርም ስንዋዋል ማጥናት አለብን። እና ብዙ ጊዜ ደግሞ ክፍለ ሀገር ያላችሁ ሰዎች ኢሚግሬሽን ስትሄድ አይታል የክፍለ ሀገር እህቶቻችንን እያጭበረበሩ አንድ ደላላ 5 ሴት ያገባል ብሮ 5 ሴት ያገባና ማለት በየወሩ 30 40 ሺህ 20 ሺህ ይቀበላል። 5 ሴት ነው የሚያገባው ከክፍለ ሀገር ሴት ያመጣል። ፕሮሰሱን በራሳቸው ብር ያስጨርሱላቸዋል። ፓስፖርት በራሳቸው ብር ያስጨርሱላቸዋል። ይልኳቸዋል። ከባድ ነው። የብዙቶቻችን ህይወት ተበላሽቷል። ፋሚሊ እንግዲህ እኛ ብላክ ዳይመንዶች ነን። ዛሬ ጸዴ ቆይታ አድርገናል ብዬ አስባለሁ። ተዝናንተናል፣ ተጫውተናል፣ ቁም ነገር ሀሳቦችን አንስተናል። በቀጣይ ድንቅ የሆኑ ቪዲዮዎችን ይዘን ከች እንላለን፣ እንማማራለን፣ እንወቃቀሳለን፣ እንዝናናለን። እናንተም ደግሞ ዩቲዩብ ቻናላችንን ሰብስክራይብ በማድረግ ላይክ በማድረግ የሚሻሻል የሚለወጥ ነገር ካለ ደግሞ ኮመንት ሴክሽን ላይ ኮመንት በማድረግ ቤተሰብ አጋር መሆናችሁን አሳውቁን። አንድ ቀን እቺ ፊት ገርጥታ አትቀርም፣ ትወዛለች፣ ትለወጣለች። ይመቻችሁ።